ተመልሰን መተንለታል እንግዲህ yes ዛሬ ባበደ ቪዲዮ ተገናኘ ነው እንግዲህ በጣም ትሬንድ የሆነ ጌም አለ እሱን ጌም አሁን ሪአክት እናደርግበታለን ከተመቻችሁ ደግሞ እንድሰራው አንተ ላይ ኮሜንት ላይ አስቀምጡልኝ እንግዲህ ቪዲዮውን እስቲ እንመልከተው ወገን መተናል በገስተና አባሪዎችም አሉ ገና ከመጀመሩ ምን ይባላል አሁን አትታለል ሳሩን አይተህ ገደሉን ሳታይ የፋንም ኮይን አንወያይ ከበር ሶስተኛ ዙር ይላል አሁንማ ማለፍ አለበት አልሻገረው ተሻገረው ህይወትም ማያምናት ለዚህ ነው መኖሪያ ሰው ብቻ ነው የምለው አረ ከባድ ነው ዋር ሼር ላይክ ብያረጋችሁ ሼር አድርጉ እንግዲህ ሁለተኛ ቪዲዮአችንን እስቲ እንመልከት መተናል ይሄንን አላውቀውም አይዞሽ ገለቴ አይዞሽ በቃ ይሄ ግብግብ በጣም ከባድ ነው ሁለተኛ ጊዜ አልፈነዋል ከፊት ለፊታችሁ ማለት ነው ድቅድቅ ጨለማ ይታየኛል ይህንን ድቅድቅ ጨለማ ማለት ነው እንኳን እናንተ እኔም አላልፈውም ዋው አልፈነዋል የለየልኝ ጎረምሳ ትችላለህ አጨጭ ዋው እጆ ዝች መሸረማሞጥ ወደዛ ወደዚህ መግባት ይሄ ጥሩ አይደለም። አረ why are you running I am sorry I don't speak English very good but I am speaking English 50-50 ሙከራዬንና ትግሌን እንደማላቆም ለራሴ በደንብ ነግረው ነበር። አፍሪካ ውስጥ ለሚገኙ ወንድሞቼ አንድ ነገር መናገር አለብኝ። በራሳችሁ እምነት ይኖራችሁ። ስለሌላችሁ ብቻ ሳይሆን ስለ አቅማችሁ አስቡ። ተስፋ አትቁረጡ። አረ ምን ቪዲዮ ነው እንግዲህ አሁን የሶስተኛ ቪዲዮአችን ነው ግን እሱን ከማየታችን በፊት እስካሁን ከቆያችሁ ላይክ እና ሰብስክራይብ አድርጉ እሺ አሁን ወደ ሶስተኛው ቪዲዮ ነው እንግዲህ እማ
እግዚአብሔርን ዲቃላ በስቷል። ቆሻሻ ልጅ አይቷል። እንደዚህ አይነት ማን ነው እንደዚህ ድራማ እንዲሰራ የሚያደርጉት? ሶስተኛ ጊዜ ነው። ምንድን ነው? እባክህ ፈጣሪ እባክህ ትንሽ አቆየ። በቃ ለዛሬ ኧረ በአላህ ኧረ በአላህ Asim. मैं मौत से डरता नहीं हूँ। እኔ ሞትን አልፈራውም ዞያ። मौत से वो लोग डरते हैं ሞትን እነዛ ሰዎች ናቸው የሚፈሩት የመኖር ስግብግብነት ያለባቸው። ግን አንቺን ካገኘው ጀምሮ እኔ ስግብግቦኛል። ወንድሜ እኔ መሳሪያ ፈሙዝ እንዲያስሰው ነኝ። 30 ጥይት ወደ ላይ እናስከፍታለን። ከዚያ በኋላ ቆለጡን ይዤ ቁጭ ነው ማለት ነው። በአፈሙዝ ነው ጀርባው የምነርልበት። ጀግና መሆን አለብህ። ዝም ብለህ ቡትቷን መስራት የለብህም። እኔ እዚህ ከተማ 28 ሰው ገጥሜ አውቃለሁ። ቲዮሪ 8 ይህንን አደገኛና አስፈሪ ምግብ እበላው ዘንድ እርዳኝ። የምበላበት ጉልበት ስጠኝ። እኔ ጌታዊ ከብዶኛል። ጓደኞቼ እኔን አስፈስሙ። ጓደኞቼ አልፈሰምኩም፣ ግን አሁን እኔን አስፈስሙ ጓደኞቼ። እንግዲህ ይህንን ይመስላል ቪዲዮ። ወዳችሁታል ማለት ነው። እስካሁን ከቆያችሁ ይሄን ጌም እኔ እንድጫወተው ከፈለጋችሁ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስክንገናኝ ድረስ ባባይ።